ለአምላካችሁ እናውራ። እንደ እስልምና አላህ ቀጥተኛ ወይም የሚታዩ የአካል ክፍሎች አሉት። ብዙ ሙስሊሞች ይህንን አያውቁም፣ ነገር ግን ምሁራኖቻቸው ያውቃሉ። ምሁራኖቻቸው ወይም ዑለማዎቻቸው አላህ የሚታይ ፊት፣ እግር ወይም 2 እግሮች፣ 2 ቀኝ እጆችና ሌሎችም እንዳሉት አምነዋል። ስለዚህ አላህ ፊት እንዳለው በቁርአን ገልጿል። አላህ አደምን በእጃችን ፈጠር ነው በማለት ጠቅሷል። አላህ በቁርአን 2 እጅ እንዳለው ገልጿል። ሁለቱም እጆቹ ቀኝ መሆናቸውን ሐዲሱ በግልጽ ይናገራል። كلتا يديه يمين. Both of them are right. How? I don't know. ሁለቱም የአላህ እጆች ምን እንደሆኑ እናምናለን። ሁለቱም ቀኝ ናቸው። እንዴት? አላውቅም። Surah Al-Qalam, Surah number 68, ayat number 42. The shin of Allah is mentioned. Surah Al-Qalam 68 ቁጥር 42 ላይ የአላህ ባት ተጠቅሷል። Allah says in Surah Al-Qalam that on the day of judgment Allah Azza wa Jal would uplift and show his leg. አላህ በሱራ አልቀለም የፍርድ ቀን አላህ ከፍ እንደሚያደርግና እግሩን እንደሚያሳይ ተናግሯል። If you read Sahih al-Bukhari, the fingers of Allah are mentioned. Sahih al-Bukhariን ካነበባችሁ የአላህ ጣቶች ተጠቅሰዋል። The prophet tells us that that Allah Azza wa Jal has fingers. ነብዩ አላህ ጣቶች እንዳሉት ነግረውናል። The Quran says that Allah has one eye and another ayah says he has multiple eyes. ቁርአን አላህ አንድ አይን እንዳለው ሲናገር ሌላኛው አያ ብዙ አይኖች እንዳሉት ይናገራል። Allah tells us about himself subhanahu wa ta'ala that he has an eye. አላህ ስለራሱ አይን እንዳለው ይነግረናል። So all this are a direct indication that Allah has got a shape. ስለዚህ ይህ ሁሉ አላህ ቅርጽ እንዳለው ቀጥተኛ ማሳያ ነው። They'll just qualify this by saying that we can't comprehend Allah's shin, face, foot, or feet, right hands, and so on, because nothing is like Allah. የአላህን ጭን፣ ፊት፣ እግር፣ ቀኝ እጆችና የመሳሰሉትን ልንረዳ አንችልም በማለት ብቻ ብቁ ያደርጉታል። ምክንያቱም አላህን የሚመስል ምንም ነገር የለም። ታዲያ አላህ ምን ያህል ለመረዳት የሚከብዱ ነገር ግን ቀጥተኛ የአካላት ክፍሎች አሉት 10 ነው እንበል። ከዚህ ጋር ወዴት እንደሚሄድ ታያላችሁ። አታዩም? አላህ በአንድ መንገድ አንድ ነው፣ በሌላ መንገድ ግን ከአንድ በላይ ነው። በህልውና ደረጃ አንድ ነው፣ ነገር ግን በሰውነት ክፍሎች ደረጃ ከአንድ በላይ ነው። እንግዲህ ሙስሊሞች የሚጠቀሙበትን ዘዴ በመከተል የአላህ የሰውነት ክፍሎች ተደምረው ወደ አንድ ይሄዳሉ እንላለን። ይህ ማለት አላህ 10 የአካል ክፍሎች ካሉት 1 ሲደመር 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 1 እኩል ይሆናል 1 ነው እንላለን። But Allah gets even more confusing. አላህ ግን ይበልጥ ግራ የሚያጋባ ይሆናል። ምክንያቱም አላህ በአካል ክፍሎች ብቻ ሳይሆን በሌሎች ባህሪያትም ከአንድ በላይ ነው። አላህ 99 ስሞች አሉት። ስለዚህ በባህሪው አንድ ነው፣ በስም ደግሞ 99 ነው። ይህ ማለት በእስልምና 99 እኩል ይሆናል 1 ነው ማለት ነው። Allah's 99 names correspond to 99 attributes. አላህ ከ99 ባህሪያት ጋር የሚመሳሰሉ 99 ስሞች አሉት እና ሱነን ኢብኑ ማጃ 4295 ላይ እንደምናነበው የአላህ ባህሪያት እርስ በርሳቸው ሊጋጩ ይችላሉ። ከአቡ ሁረይራ እንደተዘገበው የአላህ መልእክተኛ እንዲህ ብለዋል። አላህ ጽንፈ ዓለምን በፈጠረ ጊዜ ለራሱ እንዲህ ሲል ደነገገ፣ የኔ እዝነት ከቁጣዬ በላይ ነው። Allah's attribute of mercy is in conflict with his attribute of wrath. But his mercy triumphs over his wrath. የአላህ የእዝነት ባህሪ ከቁጣው ባህሪ ጋር የሚጋጭ ነው። እዝነቱ ወይም ምህረቱ በቁጣው ላይ ድል ያደርጋል። ይህ ማለት የአላህ እዝነት ከቁጣው ጋር አንድ አይነት አይደለም ማለት ነው። በአላህ ማንነት ውስጥ ልዩነቶች አሉ። ስለዚህ አላህ በአንድ መንገድ አንድ ነው፣ በሌላ መንገድ ደግሞ ከአንድ በላይ ነው። በባህሪው ከአንድ በላይ ነው። ነገር ግን ክርስቲያኖች እግዚአብሔር በባህሪ አንድ ነው፣ ግን በሌላ መንገድ በአካል ከአንድ በላይ ነው ስንል ሙስሊም ጓደኞቻችን በሂሳብ ላይ ችግር ያለብን መሆናችንን ይነግሩናል። እንግዲህ በሂሳብ ላይ ችግር ያለብን ከሆንን መሐመድ በሂሳብ ላይ በጣም የከፋ ችግር ውስጥ ነበር። Now, we talked about Allah. What about the Quran? አሁን ስለ አላህ ተነጋገርን። ስለ ቁርአንስ? በቁርአን ውስጥ ስንት ሱራዎች ወይም ምዕራፎች አሉ? ይህንን የሚወስነው ልናየው የምንሄደው ቁርአን ነው። የመሐመድ ባልደረባ አብደላህ ኢብን መስዑድ በቁርአኑ ውስጥ 111 ሱራዎች ብቻ ነበሩት። የመሐመድ ባልደረባ ኡበይ ቢን ከዓብ በቁርአን ውስጥ 116 ሱራዎች ነበሩት። ዛሬ ሙስሊሞች የሚጠቀሙበት ቁርአን በዘይድ ኢብኑ ጣቢት የተሰበሰበ ሲሆን የዘይድ ኢብኑ ጣቢት እትም 114 ሱራዎች አሉት። ግን አንድ ቁርአን ብቻ ነው አይደል? ስለዚህ በእስልምና 111 እኩል ይሆናል 114 እኩል ይሆናል 116 ነው። ይህ እንግዳ ነገር ነው።
But let's just stick with the Zayd ibn Thabit edition. ግን ከዘይድ ኢብን ጣቢት እትም ጋር ብቻ እንቆይ። በዘይድ ቁርአን ውስጥ 114 ሱራዎች አሉ። 114 ሱራዎች አንድ ቁርአን። ስለዚህ 1 ሲደመር 1 ሲደመር 1 ሲደመር 1 ሲደመር 1 ሲደመር 1 ሲደመር 1 1 plus 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 1 ሲደመር 1 ሲደመር 1 ሲደመር 1 ሲደመር 1 ሲደመር 1 እኩል ይሆናል 1 በእስልምና። Things get more interesting when we think about the nature of those surahs. What is a surah of the Quran? ስለ እነዚያ ሱራዎች ምንነት ስናስብ ነገሮች ይበልጥ ትኩረት የሚስቡ ይሆናሉ። የቁርአን ሱራ ምንድነው? ለምሳሌ ሱራ 2 ምንድነው? ተፈጥሮ ወይም ባህሪው ምንድነው? እናንተ ሙስሊሞች ባህሪው ቁርአን ነው ወይም የአላህ ንግግር ነው ትላላችሁ። ስለዚህ የተለያዩ የቁርአን ሱራዎች ተመሳሳይ ተፈጥሮ ወይም ባህሪ አላቸው አይደል? ሁሉም ከአላህ ዘላለማዊ ንግግሮች ጋር አንድ አይነት ባህሪ አላቸው አይደል? እሺ እስቲ ስለዚህ ጉዳይ እናስብ። ሱራ 1 ከሱራ 2 ጋር ይመሳሰላል። ሱራ 2 ከሱራ 3 ጋር ይመሳሰላል። ሱራ 1 ከሱራ 2 የተለየ ነው አይደል? ሱራ 2 ከሱራ 3 የተለየ ነው አይደል? ሆኖም ግን ተፈጥሯቸው፣ ምንነታቸው አንድ ነው። ምክንያቱም ሁሉም ቁርአን ወይም የአላህ ንግግር ስለሆኑ። ስለዚህ ሱራ 1 ቁርአን ነው። ሱራ 2 ቁርአን ነው። ሱራ 3 ቁርአን ነው። ነገር ግን ሱራ 1 ሱራ 2 አይደለም። ሱራ 2 ሱራ 3 አይደለም። ሱራ 3 ሱራ 1 አይደለም። ይህንን እየተመለከታችሁ ያላችሁ ክርስቲያኖች ይህ የሥላሴን ጽንሰ ሐሳብ እንደ ምሳሌ አድርጎ ሊያሳይ ይችላል። አብ እግዚአብሔር ነው፣ ወልድም እግዚአብሔር ነው፣ መንፈስ ቅዱስም እግዚአብሔር ነው። ነገር ግን አብ ወልድ አይደለም፣ ወልድ መንፈስ ቅዱስ አይደለም፣ መንፈስ ቅዱስም አብ አይደለም። ሙስሊም ወዳጆቻችን ይህ የማይቻል እንደሆነ ይነግሩናል። ነገር ግን ለቁርአን ተመሳሳይ ምሳሌ መጠቀም እንችላለን። ብቸኛው ልዩነት ትክክለኛ ለመሆን ከፈለግን 114 ጎኖች ያሉት አሃዝ ወይም ምስል ያስፈልገናል። እናም በዚህ መንገድ የምስልበት ምንም መንገድ የለም። በጣም ውስብስብ ነው። Now, if each of the 114 surahs is the Quran, are there 114 Qurans? I thought there was only one Quran. አሁን 114ቱ ሱራዎች እያንዳንዳቸው ቁርአን ከሆኑ 114 ቁርአን አሉ ማለት ነው። አንድ ቁርአን ብቻ እንዳለ አስቤ ነበር።